ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ላይ ቤተሰቦች የሰዓቱን አጫጭር መረጃዎች ይቀርባሉ። እስከ ፍጻሜው አብራችሁን ቆዩ። በርካታ ዓለም አቀፍና ሀገረኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁና ዜናዎች በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ሰበር ዜና! የጅት ባህር አምባ ቅዱስ ገብርኤል ቤተክርስቲያን በመሬት መንሸራተት ተጎዳ። አዋበል ኢትዮጵያ የምስራቅ ጎጃም ሀገረ ስብከት አካል የሆነው የጅት ባህር አምባ ቅዱስ ገብርኤል ቤተክርስቲያን በመሬት መንሸራተት ሳቢያ ከባድ ጉዳት ደርሶበታል። ቤተክርስቲያኑ ከአገልግሎት ውጭ መሆኑን አስታውቀዋል። ባለፈው ዓመት 2017 ተጀምሮ የነበረው እድሳቱ በ2018 ተጠናቆ ለምርቃ እንደሚደርስ ይጠበቅ የነበረ ቢሆንም ባልታሰበ የመሬት መንሸራተት ምክንያት እድሳቱ ሳይጠናቀቅ ጉዳት ደርሶበታል። በዚህም የተነሳ ቤተክርስቲያን ውስጥ የነበሩ ንዋየ ቅድሳትም ጉዳት እንደደረሰባቸው ተመላክቷል። የቤተክርስቲያኑ አገልጋዮች የቅዱስ ገብርኤልና የጻድቁ አቡነ ተክለ ሃይማኖት ታቦትን በጊዜው በማውጣት ወደ ሌላ ቦታ ማሸሽ በመቻላቸው ታቦቱ ምንም ጉዳት እንዳልደረሰባቸው ተነግሯል። የመሬት ናዳው በአካባቢው የሚኖሩ ምዕመን የሰብል ምርት ላይም ከፍተኛ ጉዳት አድርሷል። ጉዳት የደረሰባቸው ንዋያተ ቅድሳን እንዲሟሉ ምዕመናኑም ከደረሰባቸው ሐዘን ስጋት እንዲጽናኑ ለወደፊቱም አደጋ በማይከሰትበት ቦታ እንዲሰፍሩ ከሚመለከታቸው አካል ጋር በጋራ ለመስራት ጥረት እንደሚደረግ ታውቋል። በሌላ ዜና ግዕዝ የሞተ ቋንቋ ነው። በአዲስ አበባ ዩኒቨርሲቲ መምህር በድሉ ዋቅጅራ ግዕዝ የሞተ ቋንቋ አይደለም። የወሎ ዩኒቨርሲቲ መምህር ይባቤ ፈቀደ የአማራ ክልል ትምህርት ቢሮ የግዕዝ ቋንቋ ትምህርት ከ3ኛ ክፍል ጀምሮ ሊሰጥ ነው ማለቱ የደሴ ከተማ እስልምና ጉዳዮች ምክር ቤት እንደሚቃወም ማሳወቁ ይታወሳል። ከዚህ በኋላ ስለ ጉዳዩ በማህበራዊ ሚዲያ በርካታ ክርክሮች እየተንሸራሸሩ ሲሆን ለአብነትም በአዲስ አበባ ዩኒቨርሲቲ የቋንቋ ትምህርትና ስነ ጽሑፍ መምህርና ደራሲ በድሉ ዋቅጅራ ለቢቢሲ በሰጡት ቃል ግዕዝ የሞተ ቋንቋ ነው። ይህ ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መስጠት እርባና የለውም ብለዋል። ለቲክቫ ኢትዮጵያ ቃላቸውን የሰጡት የወሎ ዩኒቨርሲቲ የግዕዝ ቋንቋና ስነ ጽሑፍ ትምህርት ክፍል መምህር ይባቤ ፈቀደ ግዕዝ የሞተ ቋንቋ ነው የሚሉ ሰዎች እየተሳሳቱ ናቸው። አረበኛም ግዕዝም የሴሜቲክ ቋንቋ ናቸው። እየተነሳ ያለው ተቃውሞ ከግንዛቤ እጥረት የመነጨ ነው ይላሉ። ይህ ተቃውሞ የሚያራምዱ ሰዎች ጉዳዩ ሃይማኖት የማስፋፋትና ጽንሰ ሐሳብ መስሎ ተሰምቷቸዋል ያሉት አቶ ይባቤ ፈጣሪ በቋንቋ አይወሰንም፣ ቋንቋ ሃይማኖት አይደለም መሳሪያ ነው ብለዋል። ቋንቋ መቼም ቢሆን ሃይማኖት ሆኖ አያውቅም። መረጃዎችን ማሳየት ይችላሉ። በግዕዝ የተጻፉ ብዙ የእስልምና እምነት ጽሑፎች አሉ። በአረቢክ የተጻፉ ብዙ የኦርቶዶክስ ጽሑፎች አሉ ነው ያሉት።